አስቡት፣ አንድ ጊዜ በዓለም ላይ ማንም ሊቆም የማይችልባቸው መንግስታት ነበሩ። በሺዎች ኪሎ ሜትሮች የተዘረጉ ግዛቶች፣ ሚሊዮኖችን የሚቆጣጠሩ መሪዎች፣ ከፍተኛ ወታደራዊ ኃይል፣ የማይደፈሩ ግንቦችና የማይበገሩ የሚመስሉ ስርዓቶች። በዚያን ዘመን የነበሩ ሰዎች እነዚህ መንግስታት ለዘላለም ይኖራሉ ብለው ያምኑ ነበር። ሮማ የአውሮፓን፣ የሰሜን አፍሪካንና የመካከለኛው ምስራቅን ክፍል የገዛች ኃያል መንግስት። ኦቶማን ለ600 ዓመታት የቆየች የሶስት አህጉራት ገዢ የነበረች ኢምፓየር። ሶቪየት ህብረት የኑክሌር ኃይል ባለቤት፣ ወደ ጠፈር የደረሰች፣ ከአሜሪካ ጋር የዓለምን አቅጣጫ የምትወስን ሀገር። ግን ዛሬ እነዚህ ሁሉ የሉም። የአንድ ጊዜ ኃያላን መንግስታት ዛሬ በፍርስራሽ በሙዚየሞችና በታሪክ መጽሐፍት ውስጥ ብቻ ይገኛሉ። ታዲያ ምን ተፈጠረ? እንዴት ነው የዓለምን ግማሽ የሚቆጣጠር መንግስት ከካርታ ላይ የሚጠፋው? እንዴት ነው ሚሊዮኖችን የሚመራ ኢምፓየር ወደ ታሪክ የሚቀየረው? የውጭ ጠላቶች ናቸው የሚያወድሟቸው ወይስ ውድቀታቸው ከውስጥ ይጀምራል? ታሪክ አንድ አስደናቂ ነገር ያስተምረናል። ብዙ ጊዜ ታላላቅ መንግስታትን የሚያጠፋቸው ከውጭ የሚመጣ ኃይል ሳይሆን ከውስጣቸው የሚያድግ ድክመት ነው። ሙስና፣ የኢኮኖሚ ውድቀት፣ የቴክኖሎጂ ውድድርን አለመከተል እና ከአቅም በላይ መስፋፋት፣ እነዚህ በታሪክ ውስጥ ከብዙ ኢምፓየሮች ውድቀት ጀርባ የተደጋገሙ ምክንያቶች ናቸው። በዛሬው ቪዲዮ ከሮማ እስከ ኦቶማን፣ ከኦቶማን እስከ ሶቪየት ህብረት ድረስ በመጓዝ ታላላቅ መንግስታት ለምን እንደሚወድቁ እንመረምራለን እና ምናልባት ታሪክ ስለ ትናንት ብቻ ሳይሆን ስለ ዛሬና ስለ ነገም የሚነግረን መሆኑን እንረዳለን። እንግዲህ ለምን ታላላቅ መንግስታት ይወድቃሉ? ጉዟችንን እንጀምር። ምክንያት ቁጥር 1፣ የውስጥ ብልሽትና ሙስና። ታላላቅ መንግስታትን የሚያወድቀው ሁልጊዜም ከውጭ የሚመጣ ጠላት አይደለም። ብዙ ጊዜ ውድቀታቸው የሚጀምረው ከውስጣቸው ነው። አንድ ህንፃ ከውጭ በጣም ጠንካራ ሊመስል ይችላል። ነገር ግን መሰረቱ ከተበላሸ አንድ ቀን በራሱ ክብደት ይፈርሳል። መንግስታትም እንዲሁ ናቸው። የዚህ በጣም ታዋቂ ምሳሌ የሮማ ኢምፓየር ናት። ሮማ በአንድ ወቅት የዓለም እጅግ ኃያል መንግስት ነበረች። የሰለጠነ ሰራዊት፣ የተደራጀ አስተዳደርና ጠንካራ የህግ ስርዓት ነበራት። ነገር ግን ከጊዜ ወደ ጊዜ በመንግስት ውስጥ ሙስና መስፋፋት ጀመረ። ባለስልጣናት ህዝቡን ከማገልገል ይልቅ የራሳቸውን ጥቅም ማሳደድ ጀመሩ። የመንግስት ገንዘብ በትክክል ከመጠቀም ይልቅ ለግል ጥቅም ይውል ነበር። የፖለቲካ ስልጣን ለህዝብ አገልግሎት ሳይሆን ለሀብትና ለግል ክብር ማሳያ ሆነ። በተመሳሳይ ጊዜ የፖለቲካ ግጭቶች እየበዙ ሄዱ። መሪዎች በሀገሪቱ ችግር ላይ ከመስራት ይልቅ እርስ በርሳቸው ስልጣን ለመያዝ ይታገሉ ነበር። አንዳንድ ነገስታት በግድያ ከስልጣን ይወርዱ ነበር። ሌሎች ደግሞ ለጥቂት ወራት ብቻ ይገዙ ነበር። ይህም የመንግስቱን መረጋጋት አዳከመው። ህዝቡ በመሪዎቹ ላይ የነበረውን እምነት አጣ። ተቋማቱ ደከሙ። የመንግስቱ መሰረት ቀስ በቀስ መሸርሸር ጀመረ። ከዚያም የውጭ ጠላቶች ጥቃት ሲያደርሱ ሮማ እንደ ቀድሞው ራሷን መከላከል አልቻለችም። ምክንያቱም ችግሩ ከውጭ ሳይሆን ቀድሞውኑ ከውስጥ ጀምሮ ነበር። ከዚህ የምንማረው ትልቅ ትምህርት አለ። አንድ ሀገር ጠንካራ ሰራዊት፣ ብዙ ሀብት ወይም ሰፊ ግዛት ቢኖራትም ተቋማቷ ከተዳከሙ፣ ሙስና ከተስፋፋና ህዝቡ በአመራሩ ላይ ያለውን እምነት ካጣ ውድቀት ሊጀምር ይችላል። በታሪክ ውስጥ ብዙ ኤምፓየሮች በውጭ ጠላት ከመሸነፋቸው በፊት በውስጣቸው ተሸንፈው ነበር። እና ይህ የታሪክ የመጀመሪያው ትምህርት ነው። አንድን መንግስት ለማውደቅ ከውጭ የሚመጣ ጠላት ብቻ አያስፈልግም። አንዳንድ ጊዜ የውድቀት ዘር በውስጡ ተዘርቶ ይገኛል። ምክንያት ቁጥር 2፣ የኢኮኖሚ ውድቀት። የአንድ ኢምፓየር የጀርባ አጥንት ሲሰበር። አንድ ሀገር ጠንካራ ሰራዊት ሊኖራት ይችላል። ዘመናዊ መሳሪያዎች ሊኖራት ይችላል። በዓለም ዙሪያ ተጽዕኖ ልታሳድር ትችላለች። ነገር ግን እነዚህን ሁሉ የሚደግፈው አንድ ነገር አለ። እሱም ኢኮኖሚ ነው። ኢኮኖሚ የአንድ ሀገር የጀርባ አጥንት ነው። የጀርባ አጥንት ከተሰበረ ሰውነት መቆም እንደማይችል ሁሉ የኢኮኖሚ መሰረት የተዳከመ ሀገርም ለረጅም ጊዜ ኃያል ሆኖ መቀጠል አይችልም። ይህንን ትምህርት በግልጽ የምናየው በሶቪየት ህብረት ታሪክ ውስጥ ነው። በ20ኛው ክፍለ ዘመን ሶቪየት ህብረት ከዓለም ሁሉ እጅግ ኃያል ሀገር አንዷ ነበረች። ወደ ጠፈር የመጀመሪያውን ሰው ላከች። ግዙፍ ሰራዊት ነበራት። የኑክሌር መሳሪያ ኃይል ነበራት። በአውሮፓ በእስያና በሌሎች ክፍሎች ትልቅ ተጽዕኖ ነበራት። ከውጭ ሲታይ የማትንቀጠቀጥ ኃያል ሀገር ትመስል ነበር። ነገር ግን ከዚያ ውጫዊ ጥንካሬ ጀርባ አንድ ትልቅ ችግር እያደገ ነበር። ኢኮኖሚዋ በቀስታ እየተዳከመ ነበር። ብዙ ሀብቷን በጦር መሳሪያ፣ በወታደራዊ ውድድርና በጂኦፖለቲካዊ ፉክክር ላይ ታወጣ ነበር። በተለይም ከአሜሪካ ጋር በነበረው የቀዝቃዛው ጦርነት ዘመን የሁለቱ ኃያላን ሀገራት እርስ በርሳቸው ለመብለጥ በቢሊዮኖች ዶላር የሚቆጠር ወጪ ያደርጉ ነበር። ችግሩ ግን አንድ ነበር። ሀገሪቱ የምታወጣው ወጪ ከምታመርተው ሀብት በላይ መሆን ጀመረ። ፋብሪካዎች በቂ ምርት አያመርቱም ነበር። የምግብ እጥረት ይፈጠር ነበር።
የሸቀጦች አቅርቦት እየቀነሰ መጣ። ሰዎች ለመሰረታዊ ዕቃዎች እንኳን በረጅም ሰልፍ ይጠብቁ ነበር። የህዝቡ ኑሮ እየከፋ ሄደ። ከጊዜ ወደ ጊዜ ህዝቡ በስርዓቱ ላይ እምነት እያጣ መጣ። በመጨረሻም በ1991 ሶቪየት ህብረት ተበታተነች። ብዙ ሰዎች ውድቀቷን ከፖለቲካ ጋር ያያይዙታል። ነገር ግን ብዙ ታሪክ ተመራማሪዎች ከዋና ምክንያቶቹ አንዱ የኢኮኖሚ ድክመት እንደነበር ያምናሉ። ምክንያቱም ሀያል ሰራዊት ኢኮኖሚ ከሌለ ሊቆይ አይችልም። ዘመናዊ ቴክኖሎጂ ኢኮኖሚ ከሌለ ሊገነባ አይችልም። ትልቅ መንግስትም ኢኮኖሚ ከሌለ ለረጅም ጊዜ መቆም አይችልም። ከዚህ የምንማረው ትልቅ ትምህርት አለ። የአንድ ሀገር እውነተኛ ኃይል በጦር መሳሪያ ብቻ ሳይሆን በኢኮኖሚ ጥንካሬ ውስጥ ይገኛል። ኢኮኖሚ ሲዳከም የኢምፓየሩ መሰረት ይናወጣል። መሰረቱ ሲናወጥ ደግሞ ከውጭ የሚታየው ግዙፍ ኃይል በቀስታ ወደ ውድቀት ይጓዛል። ምክንያት ቁጥር 3 ቴክኖሎጂን አለመከተል። ዓለም ሲሮጥ አንተ ከቆምክ። በታሪክ ውስጥ የሚደጋገም አንድ ጠንካራ ህግ አለ። ዓለም እየተለዋወጠ ሲሄድ ከለውጡ ጋር የማይራመድ ሀገር በመጨረሻ ወደ ኋላ ይቀራል። አንድ መንግስት ዛሬ ሀያል ሊሆን ይችላል። ጠንካራ ሰራዊት፣ ብዙ ሀብትና ሰፊ ግዛት ሊኖር ይችላል። ነገር ግን አዳዲስ ቴክኖሎጂን ካልተቀበለ፣ አዳዲስ ሀሳቦችን ካልተማረና ከዘመኑ ጋር ካልተራመደ ያ ሀያል ሀገር ቀስ በቀስ ይዳከማል። ይህንን ትምህርት በግልጽ የምናየው በኦቶማን ኢምፓየር ውስጥ ነበር። ኦቶማን ኢምፓየር ለብዙ መቶ ዓመታት ከዓለም ሀያላን መንግስታት አንዷ ነበረች። ከደቡብ ምስራቅ አውሮፓ እስከ መካከለኛው ምስራቅና ሰሜን አፍሪካ ድረስ የተዘረጋ ግዛት ነበራት። በአንድ ወቅት የኦቶማን ሰራዊትን ማየት ብቻ በቂ ነበር። ጠላቶቿ ይፈሩ ነበር። ነገር ግን በ18ኛውና 19ኛው ክፍለ ዘመን ዓለም በፍጥነት መቀየር ጀመረ። በአውሮፓ የኢንዱስትሪ አብዮት ተጀመረ። አዳዲስ ማሽኖች ተፈጠሩ። ፋብሪካዎች በብዛት ማምረት ጀመሩ። የባቡር መስመሮች ተዘረጉ። አዳዲስ የጦር መሳሪያዎች ተሰሩ። ሳይንስና ቴክኖሎጂ የዓለምን ኃይል ሚዛን መቀየር ጀመሩ። በዚህ ጊዜ አውሮፓ ወደፊት እየሮጠች ነበር። ኦቶማን ግን በብዙ ዘርፎች ከለውጡ ጋር በተመሳሳይ ፍጥነት መራመድ አልቻለችም። የኢንዱስትሪ እድገት ቀርፋፋ ነበር። የቴክኖሎጂ ፈጠራ ውስን ነበር። በጦር መሳሪያና በምርት አቅም ከአውሮፓ ሀገራት በስተጀርባ መቅረት ጀመረች። በመጨረሻም በአንድ ወቅት የምትፈራ ኢምፓየር የአውሮፓ የታመመችው ሰው ተብላ መጠራት ጀመረች። ይህ ስም የተሰጣት ወታደራዊ ሽንፈት ብቻ አልነበረም። ከዘመኑ ቴክኖሎጂና ኢኮኖሚ ለውጦች ጋር በበቂ ፍጥነት አለመራመዷ ዋና ምክንያት ነበር። ከዚህ የምንማረው ትልቅ ትምህርት አለ። በ21ኛው ክፍለ ዘመን የዓለምን ኃይል የሚወስነው ወርቅ ወይም የመሬት ስፋት ብቻ አይደለም፣ እውቀት፣ ፈጠራና ቴክኖሎጂ ናቸው። ዛሬ ዓለምን እየቀየሩ ያሉት ኤአይ፣ ሮቦቲክስ፣ ባዮቴክኖሎጂና ዳታ ሳይንስ ናቸው። እነዚህ ለውጦች የሚረዱ ሀገራት ወደፊት ይሄዳሉ። ከለውጡ ውጭ የሚቀሩ ግን በታሪክ ውስጥ እንደ ኦቶማን ያለ ፈተና ሊገጥማቸው ይችላል። ስለዚህ የታሪክ ሶስተኛው ትልቅ ትምህርት ይህ ነው። ዓለም እየተለወጠ ሲሄድ ከለውጡ ጋር የማይራመድ ኃይል ምንም ያህል ታላቅ ቢሆንም በመጨረሻ ወደ ኋላ ይቀራል። ምክንያት ቁጥር 4 ከአቅም በላይ መስፋፋት። ትልቅ መሆን ሁልጊዜ ጥንካሬ አይደለም። ብዙ ሰዎች አንድ መንግስት በስፋት እያደገ ሲሄድ የበለጠ ኃያል እየሆነ ነው ብለው ያስባሉ። አዲስ መሬቶችን መቆጣጠር፣ አዲስ ህዝቦችን መግዛትና ድንበሮችን ማስፋት የጥንካሬ ምልክት ይመስላል። ነገር ግን ታሪክ ሌላ ነገር ያስተምረናል። አንዳንድ ጊዜ አንድ ኤምፓየር የሚወድቀው ትንሽ ስለሆነ ሳይሆን ከአቅሙ በላይ ትልቅ ስለሆነ ነው። ይህን ችግር የሚገልጸው ኦቨር ኤክስፓንሽን ወይንም ከአቅም በላይ መስፋፋት የሚለው ሀሳብ ነው። አንድ ሰው 10 ኪሎ ግራም መሸከም ይችላል። 20 ኪሎ ግራም ሊሸከም አይችልም። ነገር ግን 100 ኪሎ ግራም ቢሸከም ራሱን ሊያንቀሳቀስ አይችልም። መንግስታትም በተመሳሳይ ሁኔታ ይሰራሉ። የሮማ ኢምፓየርን እንመልከት። በከፍተኛው ዘመኗ ሮማ ከብሪታንያ እስከ መካከለኛው ምስራቅ ድረስ የተዘረጋ ግዛት ነበራት። በዚህ ግዙፍ ግዛት ውስጥ የተለያዩ ቋንቋዎች፣ ባህሎችና ህዝቦች ነበሩ። ይህንን ሁሉ ለመቆጣጠር ብዙ ወታደሮች፣ ብዙ ገንዘብና ብዙ አስተዳደር ያስፈልግ ነበር። ከጊዜ ወደ ጊዜ የግዛቱ መጠን እየጨመረ ሲሄድ የመከላከያ ወጪውም እየጨመረ ሄደ። ድንበሮቹን ለመጠበቅ በሺዎች የሚቆጠሩ ወታደሮች ያስፈልጉ ነበር። የመንገድ አውታረ መረቦች፣ ከተሞችና ተቋማትን ማስተዳደር ከባድ ሆነ። በመጨረሻም ግዛቱ ከመጠኑ በላይ ሲሰፋ ሮማ ሁሉንም ቦታ በኩል ብቃት መቆጣጠር አልቻለችም። ከውጭ የሚመጡ ጥቃቶች በድንበሮች ላይ በዝተዋል። በውስጥ ያሉ ችግሮችም እየተባባሱ ሄዱ። በመጨረሻ ግዙፉ ኢምፓየር ራሱ የፈጠረውን ክብደት መሸከም አልቻለም። ይህ ችግር በሮማ ብቻ አልተከሰተም። በታሪክ ውስጥ ብዙ ኢምፓየሮች ከአቅማቸው በላይ በመስፋፋት ተዳክመዋል። ምክንያቱም አዲስ መሬት መያዝ ቀላል ሊሆን ይችላል፣
ነገር ግን ለረጅም ጊዜ በብቃት ማስተዳደር እጅግ ከባድ ነው። ከዚህ የምንማረው ትልቅ ትምህርት አለ። እውነተኛ ጥንካሬ የሚለካው በስፋት ብቻ አይደለም። አንድ ሀገር ያላትን ሀብት፣ ህዝብና ተቋማት በብቃት ማስተዳደር የምትችልበት አቅም ይበልጥ ወሳኝ ነው። በታሪክ ውስጥ ብዙ ኢምፓየሮች በጠላቶቻቸው ከመሸነፋቸው በፊት በራሳቸው ስፋት ተሸንፈዋል እና ይህ የዛሬው አራተኛው ትልቅ ትምህርት አንድ ኢምፓየር በጣም ትልቅ ሆኖ ራሱን ማስተዳደር ሲያቅተው የጥንካሬው ምልክት የነበረው ስፋት የውድቀቱ ምክንያት ሊሆን ይችላል። ዛሬ ለዓለም የሚሰጠው ትምህርት እስካሁን የሮማ ኢምፓየር፣ የኦቶማን ኢምፓየር እና የሶቪየት ህብረትን ተመልክተናል። ምንም እንኳን በተለያዩ ዘመናት በተለያዩ አህጉራትና በተለያዩ ባህሎች የተፈጠሩ መንግስታት ቢሆኑም የውድቀታቸው ምክንያቶች ግን በሚያስገርም ሁኔታ ተመሳሳይ ነበሩ። የውስጥ ብልሽት፣ የኢኮኖሚ ድክመት፣ የቴክኖሎጂ አለመከተልና ከአቅም በላይ መስፋፋት። እነዚህ አራት ምክንያቶች በታሪክ ውስጥ ደጋግመው የታዩ ናቸው። አሁን ግን አንድ ጠቃሚ ጥያቄ እንጠይቅ። ይህ ታሪክ ዛሬ ለእኛ ምን ማለት ነው? ምክንያቱም ታሪክ ስለ ትናንት ብቻ አይደለም። ታሪክ የዛሬን ዓለም ለማስረዳትና የነገን አቅጣጫ ለመገመት የሚረዳ መሳሪያ ነው። ዛሬ ዓለም በፍጥነት እየተለወጠ ነው። አርቲፊሻል ኢንተለጀንስ፣ ሮቦቲክስ፣ ዳታ ሳይንስ፣ ባዮቴክኖሎጂ እና ሌሎች አዳዲስ ቴክኖሎጂዎች የሀገራትን ኃይል እንደገና እየገለጹ ነው። በ21ኛው ክፍለ ዘመን ሀገራት የሚወዳደሩት በጦር መሳሪያ ብቻ አይደለም፣ በእውቀት በፈጠራና በቴክኖሎጂ ነው። ታሪክ የሚያስተምረን አንድ ነገር አለ። ለውጥን የማይቀበሉ ማህበረሰቦችና ሀገራት በመጨረሻ ወደ ኋላ እንደሚቀሩ ነው። በተመሳሳይ ሁኔታ ኢኮኖሚ፣ ጥንካሬ፣ የህግ የበላይነት፣ ጠንካራ ተቋማትና ጥራት ያለው ትምህርት ለረጅም ጊዜ ስኬት መሰረቶች ናቸው። ስለዚህ የአንድ ሀገር እውነተኛ ኃይል በሰራዊቷ ብዛት ወይንም በግዛቷ ስፋት ብቻ አይለካም። በተቋማቷ ጥንካሬ፣ በህዝቧ እውቀትና በኢኮኖሚዋ ጤናማነትና ከዘመኑ ጋር በሚራመድ አመራር ነው የሚለካው። መደምደሚያ፣ በዛሬው ቪዲዮ አንድ ጠቃሚ እውነት ተምረናል። ታላላቅ መንግስታት በአንድ ቀን አይወድቁ። ውድቀታቸው የሚጀምረው ከብዙ ዓመታት በፊት ነው። የውስጥ ብልሽት ሲጨምር፣ ኢኮኖሚ ሲዳከም፣ ቴክኖሎጂው ወደፊት ሲሄድ፣ እነሱ ወደኋላ ሲቀሩ እና ከአቅማቸው በላይ ሲስፋፉ የውድቀታቸው መሰረት ቀስ በቀስ ይገነባል። ሮማ ወድቃለች፣ ኦቶማን ወድቃለች፣ ሶቪየት ህብረት ወድቃለች። ነገር ግን ታሪካቸው ዛሬም አንድ መልእክት ያስተላልፋል። ምንም ያህል ኃያል ብትሆን የውስጥ ድክመቶችን ካላስተካከል ውድቀት ሊጀምር ይችላል። ታሪክ ራሱን በትክክል ላይደግም ይችላል፣ ነገር ግን ቅጦቹ ብዙ ጊዜ ይደጋገማሉ። ስለዚህ ታሪክን ማጥናት ስለ ትናንት ማወቅ ብቻ አይደለም፣ ስለ ነገ መዘጋጀት ነው። ለተጨማሪ የታሪክ የጂኦፖለቲክስ እና የዓለም ጉዳዮች ትንታኔዎችን ለማግኘት ዚ ፓስትን ሰብስክራይብ ማድረግ አይርሱ። እስከምንገናኝ ሰላም።